አንዳንድ ሰዎች አዲክሽን ቾይስ እንጂ ዲዚዝ አይደለም ብለው ይላሉ። ለኔ ግን ምንም እንኳን በምርጫ የምትጀምረው ምርጫዬ ነው ያልከው ምርጫ አሳጥቶ ከእናትህ ስቃይ ከአባትህ ድካም እህት ለማግባት ለሰርጓ የተሰጣውን በርበሬ ከነኬሻው ካሸጠ የአያትን ዳዊት ካሸጠ አሁን ዳዊት ውዳሴ ማርያም ይሸጣል። ውዳሴ ማርያም ካሸጠ ጫማህን ካሸጠ አንድ እግር ጫማ ካሸጠ እቤት ውስጥ ያለ ብረትና ጣሳ ቆርቆሮ እየፈለክ ለቆራሊዮ ሸጠ ከጨረስክ ሁሉ ነገርን ከተውክለት ካዋረደ ከሰው በታች ካረገ ውሻ ካረገ ባንተ ምክንያት ትንሽ ከሆኑ ቤተሰቦቼ ትንሽ ከሆኑ እንጀራ ሸጣ ሰው ቤት ወዛደር ፋብሪካ ወዛደር ሆኖ አስተማሪ ሆኖ ገበሬ ሆኖ አስተምሮ ሲያበቃ በመመረቂያ ዓመትህ ነገርህን ጠቅላላ ጥለ ከመጣ ሱስ ይባላል። በአሜሪካን ሀገር በየ11 ደቂቃው አንድ ወጣት በሱስ ምክንያት ይሞታል። አሜሪካን በአፍጋኒስታን በቪየትናምና ኢራቅ ከሞቱባት ወታደሮች በላይ በሱስ ምክንያት የሞቱባት ከ2013 ከ2017 እጅግ በጣም ብዙዎች ናቸው። እኛ ሀገር አዙሮት ነው የወደቀው ብለው የምትለው አብዛኛው ሰው ስላልተጠና ነው እንጂ በሱስ ነው የሚወድቀው። አሜሪካን ሀገር በየ11 ደቂቃው አንድ ወጣት ከሞተ እኛ ሀገር በየ1 ደቂቃው 11 ወጣት ይሞታል። ሱስ ከሲጃራ ብቻ ሳይሆን ከቴሌግራም ከፌስቡክ ምናምን እንዲህ ቁጭ ብለህ እንዲህ ያረክ እንዴት ይሰራቸዋል እነ ዮናታን እያልክ እንዲህ ፌስቡኩን እንዴት ነው የሚሰራቸው እያልክ ሐሳብ ስትሰጥ ይሄ እጅ ሰልሎ ፌስቡክ ወደ ላይና ወደ ታች የምታረግበት እጅ ቀጥኖ እንዲህ ያረክ